በአንድ ቀን ውስጥ ቻርት ላይ ለአንድ ሰዓት ብቻ ቁጭ ብለን ነገር ግን በጣም ትርፋማ ስለሚያደርገን ስለ ሲልቨር ቡሌት ሴታፕ በዚህ ቪዲዮ ላይ እናወራለን። ስፔሻሊ 9 to 5 ስራ ካለባችሁ ወይም ተማሪ ከሆናችሁ ቀን ሙሉ ቻርት ላይ ቁጭ ማለት ስለማትችሉ ይሄ ሴታፕ ለእናንተ በጣም ቤስት ነው የሚሆነው። ሶ ሲልቨር ቡሌት ምንድን ነው? ሲልቨር ቡሌት ኢንትራዴይ ትሬዲንግ ሴታፕ ነው። ቤዝ የሚያደርገው ደግሞ አይሲቲ ትሬዲንግ ኮንሰፕቶች ላይ ነው ማለት ነው። ሶ ትንሽ የሆነች ኢንትሪ ዊንዶው ነው የምንጠቀመው የአንድ ሰዓት። ብዙ ሲልቨር ቡሌቶች አሉ፣ በኋላ በደንብ እናወራባቸዋለን። ነገር ግን በዛች አንድ ሰዓት ውስጥ ሃይ ፕሮባቢሊቲ ሙቮችን እንዴት ካች እናደርጋለን የሚለውን ኮንሰፕት ነው ማለት ነው እዚህ ጋር የምናየው። ማኒፕሌሽን እና ደግሞ ሊኩዲቲ ግራቦች ላይ ኦብቪየስሊ ካፒታላይዝ ያደርጋል እንደ ምንም አይነት ሴታፖች ማለት ነው። ሶ ኪ ካራክተሪስቲክሶቹ ምንድን ናቸው? ታይም ቤዝ ሴታፕ ነው። ታይም ቤዝ ሴታፕ ነው ስንል በአንድ ቀን ውስጥ ለአንድ ሰዓት ብቻ ነው ሴታፕን የምናገኛት ማለት ነው። 3 ሲልቨር ቡሌቶች በዚህ ቪዲዮ ላይ እናወራለን። የለንደንን፣ የኒውዮርክ ኤም ሴሽን እና የኒውዮርክ ፒኤም ሴሽን። ሁለተኛው ወርክስ ከ1 እስከ 15 ሚኒት ቻርትስ፣ ያ ስፔሻሊ 5 ሚኒት ቻርት ላይ ነው ይህን ሴታፕ የምናገኘው ማለት ነው። ቀጣይ ደግሞ እንደ ምንም ሴታፖች ሊኩዲቲ ስዊፕ ያስፈልገናል፣ ዲስፕሌስመንት እና ኦፕቲማል ትሬዲንግ ትሪ መጠቀም ትችላላችሁ። በዚህ ኬዝ ግን ፌር ቫልዩ ጋፕ ነው የምንጠቀመው። ኦፕቲማል ትሪ ያልኩት ፌር ቫልዩ ጋፕ ለማስመልከት ነው። ቀጣይ ለስካልፒንግ እና ለአጭር ኢንትራዴይ ሴታፖች በጣም አሪፍ ነው ማለት ነው። ቅድም ለዛ ነው ምን ያልኳችሁ፣ ጊዜ ከሌላችሁ አሪፍ ሴታፕ ነው ለእናንተ ይሆናል ያልኳችሁ። ሶ እነዚህ ናቸው የለንደን ሲልቨር ቡሌት ከ3 እስከ 4 ኒውዮርክ ታይም። ከዚህ በፊት ብዙ ጊዜ ቪዲዮዎች ላይ አውርቻለሁ አይደለ? ኒውዮርክ ታይም ላይ እንዴት እንደምናደርገው ትሬዲንግ ቪዋችን። ኒውዮርክ ታይም ከ3 እስከ 4 ጠዋት ማለት ነው እኛ ጋር። ኤም ሴሽን ሲልቨር ቡሌት ከ10 እስከ 11 እና ፒኤም ሴሽን ሲልቨር ቡሌት ከ2 እስከ 4 ጂፒኤም ናት ማታ ማለት ነው በእኛ ሰዓት። ኦኬ ቀጣይ ኮምፖነንቶቹ ምንድን ናቸው ስንል ስፔሻሊ በዚህ ቪዲዮ ላይ ፎከስ አድርገን ለሁሉም ሲልቨር ቡሌቶች ይሰራል፣ ግን የምናወራው ከ10 እስከ 11 ያለችውን ሲልቨር ቡሌት ነው። ግን ለ3 እስከ 4 ባለው ከ2 እስከ 3 ባለው ማታ ሙሉ ለሙሉ ይሰራል፣ ችግር የለም። 9:30 ፕሪፓሬሽን ያልኩት ቀድመን ከ10 እስከ 11 ስለሆነ 30 ደቂቃ ቀድመን ፕሪፔር እንጀምራለን ማለት ነው። ፕሪፔር ስናደርግ ምን እናያለን የሚለውን ቀጣይ እናያለን። ባያስና ድሮ ኦፍ ሊኩዲቲ እናያለን። ባያስ ማለት በዛ ቀን ማርኬቱ ወዴት ይሄዳል የሚለው ማለት ነው አይደለ? ወይም ድሮ ሊኩዲቲ ማለት የግድ ባያሱን ላታውቁ ትችላላችሁ፣ ነገር ግን ናሬቲቭ ይኖራችኋልና ሾርት ተርም ፕራይስ ወዴት ሊሄድ ይችላል የሚለውን ማወቅ አለብን ማለት ነው። ሁለተኛ ሜጀር ሃይና ሎዎችን ማርክ ማድረግ አለብን። ቀጣይ ስሌል ላይ ሃይና ሎዎቹ እናያለን። ሶስተኛ ደግሞ እነዚህ ሃይና ሎዎች እንደሚወሰዱ እርግጠኛ መሆን አለብን፣ ወይም ከሲልቨር ቡሌት በፊት ተወስዷል አልተወሰዱ የሚለውን ቼክ እናደርጋለን ማለት ነው። መጨረሻ ላይ በዛች ታይም ዊንዶ የ5 ሚኒት ፌር ቫልዩ ጋፕ ነው የምንፈልገው። ቀላል አጭርና ሜካኒካል የሆነ ሞዴል ነው፣ ምንም አይከብድም። ሶ ሊኩዲቲ ኤሪያዎቹ ምንድን ናቸው? አንደኛ ኤዥያን ሬንጅ ማለት ከስንት ነው? ከ20 እስከ 00 በምን በኒውዮርክ ታይም አይደለ? ኒውዮርክ ኢስተርን ሚሊተሪ ታይም ማለት ነው። ሁለተኛ ለንደን ኪል ዞን ሃይና ሎ ከ2 እስከ 5 ባለው ማለት ነው። ሶስተኛ ፕሪቪየስ ዴይ ሃይና ሎ መጠቀም እንችላለን እና ደግሞ ኒው ኮፕሊንግ ጋፕ መጠቀም እንችላለን። እነዚህ ኤዥያ እና ለንደን ሃይና ሎ ምንድን ናቸው? ፕሪቪየስ ሴሽን ሃይና ሎ ማለት ነው። ጀነራሊ አይደለ? ሞስትሊ እነዚህ ነው የምንጠቀማቸው። በተጨማሪ የኢትዮፒክስ ትሬደርስ ሁለተኛው ኮንቴስት ቀጣይ ሳምንት ይጀምራል። ቴሌግራም ላይ ገብታችሁ ሬጂስተር ማድረግ ትችላላችሁ። አምሹር በደንብ ትሬድ ካደረጋችሁ ታሸንፉታላችሁ። ኦኬ ሶ ስለዚህ ካወራን ወዴት እንሂድ? ወደ ቻርት ሄደን ቻርት ላይ እስቲ እስካሁን ያወራቸውን ሙሉ ነገሮች እናያቸው። አሁን የመጀመሪያ የሲልቨር ቡሌት ሴታፕ ኤግዛምፕላችን እናያለን። በዚህ ኬዝ ሴል ሴታፕ ነው የምናየው ማለት ነው። ሶ ምንድን ነው መጀመሪያ ያወራነው? ባያስ ሊኖረን ይገባል። ኦብቪየስሊ አይደለ? ወይ ቡሊሽ መሆን አለብን ወይ ቤሪሽ መሆን አለብን። ግን ባያስ ከሌለን ናሬቲቭ ያስፈልገናል ብለናል። ናሬቲቭ ማለት ድሮ ሊኩዲቲ ወዴት ይሆናል የሚለውን አትሊስት ማወቅ አለብን ማለት ነው፣ ሾርት ተርም። ሶ እንዴት ልናቅ እንችላለን የሚለውን እኔ መጀመሪያ ምን ብለናል? ሃይና ሎዎችን አስምሯቸው። የምንን? የፕሪቪየስ ሴሽን ሃይ ወይም ፕሪቪየስ ዴይ ሃይ፣ እንደዛ። ሶ የፕሪቪየስ ሴሽኑን እንጠቀም እስቲ በዚህ ኬዝ። ፕሪቪየስ ሴሽን ኤዥያን ሃይና ሎ ከሄዝ ኬት ነው? ከ20 እዚች ጋር 20 ላስምራትና በቨርቲካል ላይን ከ20 እስከ 00 ያለው ነው ኤዥያን ሬንጅ ምንለው ማለት ነው። ሶ እስከዚህ እነዚህ መወሰድ አለባቸው ነው ጀነራሊ። ሹር ተወስዷል። እነዚህ ባይወሰዱስ ኤዥያ ወይም የለንደን አትሊስት የለንደን መወሰድ አለበት። ኤዥያ ካልተወሰደ አንዱ መወሰድ አለበት ነው ጀነራል አይዲያው። ግን ዩዥዋሊ ኤዥያ ኮንሶሊዴሽን ስለሚሆን ሁሌ ይወሰዳል ኦልሞስት። ሶ ለንደን ላይ ፎከስ ማድረግ ቻላችሁ። ግን ኤዥያ ካልተወሰደ ማርኬቱ ኮንሶሊዴት ነው እያደረገ ያለው። ስለዛ ሲልቨር ቡሌት በዛ ቀን ሴታፕ የለንም ማለት ነው። ተረዳችኝ አይደለ? ሶ የኤዥያ ይኸውና የለንደን ኦፕን
ኪል ዞኑ ማለት ነው። ይሄ የለንደን ሬንጅ ያልኳችሁ ከ2 እስከ 5 ያለችው ናት። እቺ ተወስዳለች አልተወሰደችም? ከዚች ያለችው ማለት ነው። ሄጃ ተወስዷል። እናጥፈው። ናይስ። አንዴ እንደተወሰደ አውቀናል። የለንደንም ይሄው ተወስዷል። ምኑ ነው የተወሰደው? ሃዩ ማለት ነው። ሃዩ ከተወሰደ የሆነ ነገር ይለናል አይደለ? ሲልቨር ቡሌት በማኒፑሌሽን ነው ካፒታላይዝ የሚያደርገው ብለናል። ሶ ሃይ ከተወሰደ ሊኩዊዲቲ ሲፕ ሃይ ካለ ታርጌታችን ምን ይሆናል? ወይም በሲልቨር ቡሌት ላይ ምንድን ነው የምናደርገው? ወደ ሴል ይገፋናል ማለት ነው። ተረዳችን አይደለ? ሶ ባያስ ባይኖራችሁ ራሱ ይሄን በማየት ልታውቁ ትችላላችሁ። አትሊስት የሆነ ናሬቲቭ ይኖራችሁ ነው። ሁለተኛ ደግሞ ቀን ሙሉ ቡሊሽ ነበረ። ቀን ሙሉ ቡሊሽ ከሆነ ደግሞ ኦብቪየስሊ ማርኬቱ አኩሙሌሽን፣ ማኒፑሌሽን፣ ዲስትሪቢዩሽን ያለው አይደለ? ሶ አኩሙሌት አድርጓል እዚህ ጋር ማኒፑሌት አደረገ፣ ዲስትሪቢዩት አደረገን በሚለው የሆነ ናሬቲቭ ለራሳችሁ መገንባት ትችላላችሁ። ግን ዩዥዋሊ ባያስ ቢኖራችሁ አሪፍ ነው። ስለዚህ ናሬቲቭ ስንገነባ 9 ተኩል ላይ ነው እንዲያልኳቸው። ለምሳሌ 9 ተኩል ላይ ከፈታችሁት ከትምህርት ቤት ወይም ከስራ ሊመጡ ትችላላችሁ። 9 ተኩል ላይ ስከፍቱት ሹር ወረደ ወረታች ማለት ነው። ከወረደ በኋላ ሲልቨር ቡሌት ከስንት እስከ ስንት ናት ብለናል። ያው 9 ተኩል ያልኳቸው ይሄን ሁሉ ባያሱን ምናምን ለማወቅ ከ10 እስከ 11 ባለው ነው ሴታፕ የምፈልገው። ከ10 እስከ 11 ሴታፕ መፈለጊያ ናት እንጂ ቴክ ፕሮፊት የሚነካበት ምናምን አይደለም። ቲፒ ምናምን እንዴት ትሬዱን ማናጅ እንደምናደርገው በኋላ እናወራለን። ነገር ግን እስከ ለኢንትሪ ብቻ ነው። ይሄ ትሬዱ ራን ሊያደርግ ይችላል ከ11 አልፎ ማለት ነው። ሞስት ፕሮባብሊ ይሄን ጠይቁኛላችሁ ብዬ ነው የመለስኩላችሁ። ሶ ከ10 እስከ 11 ያለ 5 ሚኒት ፌር ቫልዩ ጋፕ ማርኬቱን ወደ ታች የሚገፋ ወደ ታች ሲገፋ ደግሞ ወስኬት ሊገፋው ይችላል። ይሄ ምንድን ነው? እዚህ ጋር ሪሌቲቭ ኢኳል ነው አይደለ? ከሪሌቲቭ ኢኳል ስል ምን አለ እዚህ ጋር? ክሊር የሆነ ዲስካውንት ላይ አሁን ለምሳሌ ኢንተርማርኬት ዲሊንግ ሬንጁን ብታወጡት ከዚህ በፊት አውርተናል። ኢንተርማርኬት ዲሊንግ ሬንጅ እንደሚወጣ ቴሌግራም ላይ ብዙ ጊዜ አውርተናል። ሶ ለማወቅ ፈልጋችሁ ቴሌግራም ላይ መግባት ትችላላችሁ። ቪዲዮም አለ እዚህ ማየት ትችላላችሁ። ሶ ኮንፊዝ እንዳያደርገን እነዚህ እናጥፋቸው። ሲልቨር ቡሌታችን ብቻ ነው ያለን አሁን ያለንበት ቦታ ማለት ነው። እዚህ ጋር ሊኩዊዲቲ ያለ ሴል ሰው እሷን ማጠፋት ሴል ሳይድ አለች እዚህ ጋር ከሷ ስር ፌር ቫልዩ ጋፕ አለ ማለት ነው። ሶ የቱ ጋር ትሬድ እናደርግ እንችላለን ስላችሁ የ5 ሚኒት ፌር ቫልዩ ጋፕ ይታል። ይሄው እዚህ ጋር ቀላል ነው። ይሄው 5 ሚኒት ፌር ቫልዩ ጋፕ። ስለዚህ እዚህ ጋር ሴል እንላለን ማለት ነው። ባጭሩ በዚች ዋን አወር ውስጥ ገብታችሁ ሴታፕ አገኛችሁ ማለት ነው። ስቶፕ ሎስ የት ነው የሚሆነው? ስቶፕ ሎስ የመጀመሪያው ፌር ቫልዩ ጋፕ ሃይ ላይ አትሊስት አድርጉት ነው የሚባለው። ስዊንግ ሃይ ላይ ማድረግ ቻላችሁ። ግን በዚህ ኬዝ የመጀመሪያው ፌር ቫልዩ ጋፕ ሃይ ኦልሞስት ስዊንግ ሃይ ጋር ነው ያለው። ሶ እዚህ ጋር ማድረግ ቻላችሁ፣ እዛ ጋር ማድረግ ትችላላችሁ። ግን እንደ ሲልቨር ቡሌት እንደ ህግ አይስቲ የሚለው አትሊስት 10 ፒፕ ይሄድላችሁ። 10 ፒፕ አትሊስት ቢሄድላችሁ አሪፍ ነው። 10 ፒፕ ደግሞ በኢንዴክሶች ሲሆን በኢንዴክሶች 10 ሃንድል፣ በፒፕ ደግሞ 20 ፒፕ ይሄድላችሁ። ካነሰ 15 ፒፕ ማለት ነው በፎሬክስ ስትሄዱ። ሶ አንድ ፒፕ እንደ አንድ ሃንድል እንደ 2 ፒፕ ሰሩት። ሶ 10 ሃንድል ይሄድላችሁ ማለት ነው ጀነራሊ። ወይም በአርአር ደግሞ በሪስክ ሪዋርድ ከፈለጋችሁት እኔ ዩዥዋሊ ፊክስድ ሪስክ ሪዋርድ ነው የምጠቀመው 1 to 2 ማለት ነው። ለዛ እዛ ጋር አደረኩት ቲፒን ፌር ቫልዩ ጋፕ ጋር ማድረግ ቻለ ማለት ነው። ክሊር የሆነ 1 to 2 ሴታፕ እዚህ ጋር አገኘን። ፓርሻሊቲ ጋር መውሰድ ትችላላችሁ። ፓርሻሊቲ ከፈለጋችሁ ሴል ሳይዱ ጋር መውሰድ ትችላላችሁ ማለት ነው። ሶ በአጭሩ ይሄው አንድ ቤሪሽ ሲልቨር ቡሌት ሴታፕ። ይሄ ሁሌ የሚፈጠር አይደለም። ፐርፌክት ኮንሰፕት ምንም የለም። 100% ስትራቴጂ ምንም የለም። ስለዚህ ሎስ ያጋጥማችኋል። ስለሚያጋጥማችሁ በደንብ ባክቴስት አድርጉት፣ ወደፊትም ፎርቴስት አድርጉት። ብቻ ከራሳችሁ ጋር አዋቅሩት ነገር ማለት ነው። ኤክስፒሪየንሱ እንዲጠቅማችሁ። ፐርፌክት ስለማይሆን አንድ ሁለት የከሰራን ብላችሁ አተቡት። በደንብ 100-200 ትሬድ ሞክራችሁ ያኔ ካልተሳካልን ይሄ ሊስት ተሳስቷል እንደውም አንፎሎ አደርጓለሁ ብላችሁ አንሰብስክራይብ አድርጉኝ ማለት ነው። ግን አታረጉኝም፣ ምክንያቱም በደንብ ስለሚሰራ ማለት ነው ሴታፑ። ኤኒዌይስ አንድ ኤግዛምፕል እዚህ ጋር አይተናል። ሁለተኛ ኤግዛምፕላችን ደግሞ ሄደን እንይ። ሶ ከዚሁ ቀን በፊት ሁለተኛ ኤግዛምፕላችንን በዚህ ቀን እንየው። እንዳልኳችሁ 9 ተኩል ላይ ብቻ ነው መገኘት ያለባችሁ። 9 ተኩል ላይ ተገኛችሁ። 9 ተኩል ሹርዝ ቺጋናት 9 ተኩል ላይ ከተገኛችሁ በኋላ ምንድነው የምታረጉት? የመጀመሪያውን
ሶሪ የመጀመሪያው አልኩ እንትን ነው የምታደርጉት አይደል? ከሌላ ሴታፕ ጋር ተቀላቀለብኝ። ያ ኤዣን ሃይ እና ሎ ሬንጁን እንየው። ቤዚክ ነው ኤዣን ሃይ ወደዛ ጋር ነው ያለው ብቻ ተወስዷል ጀነራሊ። ከዛ ያልፍም 20 ያ ኦኬ ሹር ሎ እዚህ ጋር ናት ኤዣን ሎ ሃዩ ከዛ ያልፍ ያ ሃዩ ኦኬ እዚህ ጋር ነው ማለት ነው ተወስዷል። ለንደን ሃይ እና ሎም ተወስዷል አይደል? የሁለት ሎ እዚህ ጋር ነው ምክንያቱም እዛ ጋር ጨርሷል። ሃዩ ደግሞ ስንት ነው እዚህ 6 እዚህ ጋር ተወስዷል። ኦኬ ሶ ሎዎቹ ተወስዷል ማለት ነው። ማርኬቱ ሎን ሁለቱንም ወስዶ ታች ነው ያለው። የዣን ሃይ እንዳጋጣሚ አልተወሰደም። ሹር ይሄን ለሴታፓችን እንጠቀመዋለን። ስለዚህ 10 ላይ ምንድነው የምፈልገው? 10 ከገባን በኋላ ፌር ቫልዩ ጋፕ ነው የምፈልገው ማለት ነው። ሶ 10 እንግባ። 10 ገባን አይደለ? 10 ከዛ በኋላ የመጀመሪያ ፌር ቫልዩ ጋፕ ወደ ኦብቪየስ የሆነ ሊኩዊዲቲ ኤሪያ የሚወስደን ስፔሻሊ በዚህ ሰዓት ላይ ባያስ ምናምን እንደሆነ ካወቃችሁ በጣም ቤስት ነው ለእናንተ የሚሆነው ማለት ነው። በደንብ ይቀላችኋል። ምክንያቱም ኦብቪየስሊ ባያስ ካወቃችሁ ድሮ ሊኩዊዲቲ የቱ ጋር እንዳለ ምናምን ታውቃላችሁ። ስለዚህ ይቀላችኋል። ግን እዚህ ጋር ባያስ ባላወቀ ሰው ነው እነዚህም ብቻ በመጠቀም ድሮ ሊኩዊዲቲ ብቻ መጠቀም ኦብቪየስ ኤሪ ሊኩዊዲቲ ኤሪያ እዚህ ጋር አለ። ከሱር የቱ ጋር አለ? እዚህ ጋር አለ። ሃይ አለ ኖርማል ስዊንግ ሃይ እዚህ ጋር፣ እዛ ጋር ደግሞ ሪሌቲቭ ኢኳል ሃይ አለ አይደለ? ሶ እንደሱን ታርጌት ማድረግ እንችላለን ማለት ነው። ታርጌት ስናደርግ የቱ ጋር ነው ባይ የምንለው? ከ10 በኋላ እቺ ምንድን ናት? ፌር ቫልዩ ጋፕ አይደል? ትክክለኛ ፌር ቫልዩ ጋፕ አለች። ኢንቫሊድ ተደርጋለች እዚህ ጋር ግን ያስወጣን ነበር ይሄን ትሬድ ብንገባው። እዚህ ጋር አሁን ኔክቶ ሲወጣ 100% ገባው ነበር ይሄን ትሬድ። ሶ ባይ ፖዚሽን ላብራ እዚህ ጋር ነበር ባይ የምለው። ስቶፕ ሎስ እንዳልኳችሁ ወይ ዝቅተኛው ስዊንግ ሎስ ስር ወይ የመጀመሪያው ፌር ቫልዩ ጋፕ እቺ ናት። የመጀመሪያ ፌር ቫልዩ ጋፕ ላይ ብናረጋት ራሱ ይሄው አያስወጣንም ማለት ነው። እዚህ ጋር ግን ሁለቴ መጥቷል፣ በደንብ መጥቷል። ሁለቴ ግን አላስወጣንም፣ ሄዶልናል። ግን ከሴፍ ለመሆን ስትጀምሩ እናንተ ስዊንግ ሎስ አድርጋችሁ መጀመር ትችላላችሁ። እኔ እዚህ ጋር ነው ፕሪፈር ማድረገው። ከዛ በኋላ ታርጌታችን ወይ ፊክስድ የሆነ 1 to 2 ሪዋርድ ወይም እንትን ቦታ ላይ ማለት ነው። ቴክኒካሊ ኤሪያዎች ላይ ፌር ቫልዩ ጋፕ ምናምን ላይ ዩዥዋሊ 1 to 2 ነው የምወደው። ይሄ ግን ክሊስ ስለሆነ 1 to አጠብ ጋር ስለሆነ 1 to 2.7 እዚህ ጋር ማድረግ ይቻላል ማለት ነው። ይሄው ክሊስ ሴታፕ በዩኤስ 100 5 ሚኒት ላይ ሁለት ትሬድ ማግኘት እንችል ነበር ማለት ነው። መች ጁን 19 እና መሽኔ ጁን 20 ላይ ሁለት ክሊር የሲልቨር ቡሌት ሴታፖች ነበሩ ማለት ነው። ይሄ ሴታፕ ሁሌ ነው የሚፈጠረው፣ ኦልሞስት ሁሌ ይፈጠራል። ነገር ግን የምትፈልጉት ፔር ላይ ሊፈጠር ይችላል። አንድ ፔር ብቻ ትሬድ ካረጋችሁ እናንተ ፔር ላይ ላታገኙ ትችላላችሁ። ዩኤስ 100 ላይ ሳይፈጠር ዩኤስ 500 ላይ ሊፈጠር ይችላል ማለት ነው። ሶ ይሄን ነው ወቁት። ቀጣይ አንድ ሁለት ኤግዛምፕል እንይና እንጨርሰዋለን ማለት ነው። እኮ ይሄን ካየን ወደ ጁን 18 ደግሞ እንሂድ። ኦኬ ሶ ያ ሃይ ወይም ሎ ነው መወሰድ ያለበት አይደለ? ቡሊሽ ከሆነን ነው መወሰድ ያለበት ሎ፣ ቤሪሽ ከሆነን ሃይ። ኦብቪየስ ነው ያረለ። ኦኬ ሶ በዚህ ኬዝ ባያስ ይኖርናል ኦብቪየስሊ። ግን ባያሳችን አሁንም አናውቀው። ዶ ሊኩዊዲቲ ብቻ ትንሽ ቤዚክ ኮንሰፕት አለን ማወቂያ መንገድ ማለት ነው። ኦልራይት ሶ 9 ተኩል ጋር ገባን። ስለዚህ ከ9 ተኩል በፊት ምንድነው የምፈልገው? ሎቹ ተወስደዋል አትሊስት አይደለ? በቡሊሽ ኬዝ ቤ ቡሊሽ ነው ይዣሎ፣ ይሄው ተወስዷል። ኦብቪየስሊ እዚህ ጋር እንትኑ ጋር ነው ይዣሎ ያለው ከ20 ጀምሮ ያ ተወስዷል ይዣሎ። የለንደን በዚህ ኬዝ ነው ያለው። በቃ ሎውን በደንብ ሙሉውን ወስዶታል። ከ20 ጀምሮ ያለውን ወስዶታል። ሶ ሎ ከተወሰደ ምንድነው የምናደርገው? አሁን ከ10 በኋላ ባይ ነው የምንለው ማለት ነው። ኦኬ 10 እንፈልጋት። 10 እዚህ ጋር ናት። እዚህ ጋር ባይ ነበረ በሲልቨር ቡሌት ህግ አንል አይደለ? ምክንያቱም ከ10 በኋላ ነው ፌር ቫልዩ ጋፕ እንዲፈጠር የምንፈልገው ማለት ነው። እዚህ ጋር 10 ዩቲሲ -4 ኒውዮርክ ነው የምንጠቀመው። እስካሁን ከተከታተላችሁ እቺን ታገኙታላችሁ። ሶ ሎ ተወስዷል። እንትን እንፈልግ ማለት ነው። ሴታፕ ፌር ቫልዩ ጋፕ ነው የምንፈልገው። የለም ኦልሞስት እዚህ ጋር ነው ፌር ቫልዩ ጋፕ ያለችው አይደል? እዚህ ጋር ደግሞ ወስዳታለች። ለዛ ሹር ሴታፕ የለንም ማለት ነው። እስከ 11 ያ ከ11 በኋላ ነው ፌር ቫልዩ ጋፕ ያለው። ሴታፕ የለን አይደለ? ያ ሶር ሴታፕ የለን። ፒኤም ጋር ምን ኒድ
ፒኤም ከ2 እስከ 3 ነው ያልኳችሁ። ፒኤም ማለት 2 ማለት 14 ማለት ናት። 3 15 ናት። ኦኬ ሶ አሁንም ሴታፕ የለን አልነካውም 15 አለፈ። ስለዚህ ያ ጀነራሊ ሴታፕ የለንም ማለት ነው። እዚህ እንትን ላይ ሲልቨር ቡሌት እንትናችን ላይ በዚህ ኬዝ ሴታፕ የለንም። ሹር ሌላ ቀን እንሄደን። ኦኬ ሶስተኛ ሴታፓችን በዚህ ኬዝ አሁንም 9 ተኩል ላይ ነው የምንገባው። 9 ተኩል ይታል እዚህ አካባቢ ነው ያለው። ከሱ በፊት የሻንሃይ እና ሎ ተወስዷል አልተወሰደም? ከ10 በፊት ከሲልቨር ቡሌታችን በፊት ተወስዷል አልተወሰደም የሚለውን ነው የምናየው። የለንደን ሎ ይኸውና ኤዥያ ያለው በቃ ሙሉ ኮንሶሊዴት አድርጎ ነው ያለፈው። ለዛ ተወስዷል ማለት ነው። ስለተወሰዱ አሁንም ባያስ የለንም ምንም የለንም። ዝም ብለን በናሬቲቭ ነው እየሄድን ያለው። ስለ ባያስ አላወራም እዚህ ጋር ግን ባያስ ካላችሁ በደንብ ነው የሚጨምርላችሁ። ስለ ባያስ የሚያክሰው ይሄን ኦብቪየስሊ ያውቀዋል። ቪዲዮም አለኝ ሄዳችሁ ዴሊ ባያስ ምንድነው የሚል ማየት ትችላላችሁ ማለት ነው። ስለዚህ 10 ሰዓት እንዲገባ ነው የምፈልገው። ካይንድ ኦፍ ኦብቪየስ የሚሆነ እንትን ነገር ነው ይሄ። ሲልቨር ቡሌት ራሱ አይመስልም የአይሲ 2022 ሞዴል ነው ይመስለው። ምክንያቱም ሪሌቲቭ ኢኳል እዚህ ጋር አለ ቺ ማለት ናት። ይሄም በቃ ኢን ጀነራል ማለት ነው። ከዛ ምን ወሰደ? ሴል ሳይድ ወሰደ። ይኸው 10 ሰዓት ላይ ሲልቨር ቡሌታችን ነው የምፈልጋት 9:45 ወስዳናለች። አሪፍ ሴል ሳይድ ተወሰደ። ሴል ሳይድ ከተወሰደ በኋላ ማርኬት ስትራክቸር ሺፍት ይሆንና ብዙ ጊዜ ቴሌግራም ላይ ስለዚህ አውርተናል አይደል? ዛጋ ሄዳችሁ ስለዚህ ማታውቁ ኮኔን ኮንሰፕት ማርኬት ስትራክቸር ሺፍት ምናምን እንደሆነ ሄዳችሁ አምሹር ታውቁታላችሁ። ዛጋ አሪፍ ኮሚኒቲ ስላለ ማለት ነው። ማርኬት ስትራክቸር ሺፍት ፌር ቫልዩ ጋፕ ከዛ እንዳጋጣሚ የአይሲ 2022 ሞዴል እና ሲልቨር ቡሌት ተገጣጣው ማለት ነው። እዚህ ጋር ከዛ ኢንትሪ እዚህ ጋር አንድ ኢንትረስቲንግ ነገር አሳያችኋለሁ። ስቶፕ ሎስ አሁን የመጀመሪያው ፌር ቫልዩ ጋፕ ጋር ታረጉ ምን ያረጋችኋል? በደንብ ያስወጣችኋል ማለት ነው። ስለዚህ የቱ ጋር ስቶፕ ሎስ ይሻላል ስፔሻሊ ለጀማሪዎች ካላችሁ ቅድምም ብያችኋለሁ አሁንም ደግምላችሁ ስዊንግ ሎ ጋር ስቶፕ ሎሳችን አድርጉ። እኔ ብሆን ያስወጣኝ ነበር። ካስወጣኝም ችግር የለም ሞዴሉን አውቀዋለሁ ኢፌክቲቭ እንደሆነ አውቃለሁ። ቀጣይ እንዳይመልስልኝ አውቀዋለሁ። ግን ስትጀምሩ እዚህ ጋር አድርጉት። ከዛ በደንብ እየለመዳችሁትና አሪፍ እንደሆነ ታስታውቁ ሞዴሉን እያስጠጋችሁ ትመጣላችሁ ማለት ነው። ነገር ግን ብትከስሩም አይደብራችሁ። እንዳልኳችሁ በደንብ ሎስ ይኖራል። በዚህ ኬዛው ሎስ ነበር የሚሆነው ለኔ። ግን እናንተ ባልኳችሁ በፕሮፊት ጨርሳላችሁ ማለት ነው። ታች ስለምታረጉት በአሪፍ ፕሮፊት ኦልሞስት 1-2 ይሄዳል እዚህ ጋር ራሱ። ከዛ ፕሮፊት ጨርሳላችሁ ማለት ነው። ቀጣይ አንድ የመጨረሻ ኤግዛምፕል አይተን መዝጋት እንችላለን። እዚህ ጋር ምን እንመልከት? አሁን በቡሊሽ ኬዝ ነው 9 ተኩል ይሆንና ከሱ በፊት ተወስዷል አልተወሰዱም እንትኖቹ ኦብቪየስሊ ተወስዷል። ካሁን በኋላ ሜድም አያስፈልገኝ ነው እንተዋውቃለን ነገር አይደለ? ወረደ ሹር ሴል ሳይድ ወሰደ አሪፍ ተጨማሪ እንትን ሰጥ ኮንፍሉንስ ሰጠን ማለት ነው። ኦልሞስት ሪሌቲቭ ኢኳል ነው የወሰደው። ሪሌቲቭ ኢኳል ነው ከወሰደ በኋላ ወር ላይ ወጣ ከ10 እስከ 11 ባለው አሁንም ምንድነው የምፈልገው? ፌር ቫልዩ ጋፕ ፌር ቫልዩ ጋፓችን ከዛ በኋላ ሴታፓችንን ማስገባት እንዳልኳችሁ የመጀመሪያ ፌር ቫልዩ ጋፕ ሎ ላይ ማድረግ ትችላላችሁ ወይም ስዊንግ ሎ ላይ በእናንተ ስዊንግ ሎ ላይ አድርጉ። እኔ ቦነስ ጋር ነበር ማረጋት። ከዛ በኋላ ኦብቪየስ ሊኩዊዲቲ ኤሪያ ታርጌት ማድረግ ትችላላችሁ። ሌላ ምን እንትን አለ? ፌር ቫልዩ ጋፕ አለ። እስከ ፌር ቫልዩ ጋፕን ከፍ ማድረግ ትችላላችሁ ማለት ነው። ሶ ያ ሲልቨር ቡሌት ይሄ ነው ማለት ነው። እና ሌላ ነገር ደግሞ የምነግራችሁ ኒውስ ፕሮቶኮል ምናምን ተከተሉ። ኒውስ ካለ በተለይ ከ11 ሰዓት ላይ ምናምን ካለ ሲልቨር ቡሌትን ተቡት። ሞስት ፕሮባብሊ ትከስራላችሁ። ማይቀርላችሁ ነገር ነው መክሰር። ግን ኢን ጀነራል ኒውስ የበለጠ የማክሰር እንትናችሁ ስለሚጨምረው 11 ሰዓት ላይ ካለ ኒውስ ተውት። 10 ተኩል ብዙ ጊዜ አይኖርም። 9 ተኩል እና 8 ተኩል አንዳንዴ 10 ሰዓት ይኖራል። ግን 10 ተኩል ብዙ ጊዜ አይኖርም። ስለዚህ 10 እና 11 ካለ 10 ችግር የለም። ምክንያቱም ከሱ በኋላ 10 ደቂቃ 15 ደቂቃ ሳለፋችሁ ከተረጋጋ በኋላ መግባት ትችላላችሁ። ነገር ግን 11 ካለ ያው ከኒውስ በኋላ ፖስት ፒክ ነው ፖስት ኒውስ ነው አይደለ ትሬድ የምናደርገው ብዙ ጊዜ። ስለዚህ ከኒውሱ ከ11 በኋላ ስለሆነ ከ11 በኋላ ደግሞ ሴታፕ አምልጦናል። ስለዛ ወይ የፒኤም ሴሽን ሲልቨር ቡሌት እነዚህን ሙሉ ህግ ተጠቅማችሁ እሱ ጋር መሞከር ነው እንጂ ትሬድ አታርጉት ማለት ነው። ሶ ያ የዛሬ ይዤላችሁ የመጣሁት ይሄን ነበር። ኮንቴስቱ መወዳደር የምትፈልጉ ከሆነ $100 እንደ ፕራይስ ሽልማት እና ደግሞ ፕሩፍ ፈርም ቻሌንጆች ነው የምሸልማችሁ። ገብታችሁ መወዳደር ትችላላችሁ። ቴንክ ዩ